እዚህ ጋር የኢቢኤስ ሻምፒዮን እንደሚመጣ የኢቢኤስ ፕሮግራሞች አሉ። ከኢቢኤስ ደግሞ አንድ ሰው ስላለ ምስጌ ወደ መድረክ ይመጣና ምስጌና እኔን መድረኩን እናካፍላለን። እዚህ ሚዲያ ባለሙያዎች ጎን ለጎን የተለያዩ ተመልካቾችም አሉ፣ አድማጭ አድናቂዎቻችን። እነሱንም ምስጋና ማቅረብ ይገባል። ለእነሱም ያለነሱ ፕሮግራሙ ውበትም የለውም ነበር። እነሱንም ከፍ ያለ አድናቆት እንድናደርሳቸው በዚህ አጋጣሚ ጥሬን አስተላልፋለሁ። እነሱንም አመስገን ይገባናል። የእውነት ለመናገር ጸባያችንንም ችለው ነው ሲዳኙ የቆዩት። ዳኝነት ነው፣ ስህተትም ሊፈጠር ይችላል። ነገር ግን የዓለማችን እንቁ ሮናልዲኖ እዚህ በመጣ ጊዜ ታስታውሳላችሁ። መድረክ መራ ነበርና ሁሉም ነገር ጨርሶ ወደ መልበሻ ቤት ከገባ በኋላ የሚያስታውስ ካለ ተመልሰው ነው ዳኞቹን እንደገና መሀል ሜዳ ድረስ ሄዶ ያመሰግናቸው። ስለዚህ ዳኞች ምን ያህል ለጨዋታ ውበት እንደሆኑ የእነሱ መኖር ደግሞ ውድድሩን እንዴት ውድድር እንዳደረግን እናውቃለን። የትኛችንም ላይመችን የሚችሉ ውሳኔዎች ቅጽበታዊ ውሳኔ ስለሚወስኑ ደግሞ ስህተቶች ሊኖሩ ይችላሉ እንጂ እኛን አክብሮ ለዳኙ ዳኞች በሙሉ እኛም ክብር አለን ስትሉ በጭብጨባ ገለጹላቸው። እናመሰግናችኋለን። ላለፉት 1 ወራት ከኛ ጋር ውድድሩን ስላደመቃችሁልን። የ1 ዓመት ውድድር አይደለም 14 ዓመት መጓዝ ደግሞ ለእኔ በጣም ከባድ፣ ሊያውም በርካታ ቻሌንጆችን እያለፉ ሁላችንም ተሳታፊዎች ደግሞ እንተዋወቃለን። እኛ ራሱ የችግሩ ፈጣሪም እየሆነ እነሱ ላይ ጣታችንም እየሰነዘርን ከእነሱ ጋር ምናልባት ስራ ላይ ያለ ሰው ሊሳሳት ይችላል። ነገር ግን 14 ዓመት በዚህ ሁኔታ ላይ እንድንጓዝ እኛ በተለያዩ መድረኮች ላይ በእንደዚህ እንድንሰባሰብ እንድንተዋወቅ ትልቁን ሚና የተወጡት ደግሞ አንዱዓለምና ጓደኞቹ ናቸውና እነሱ ከፍ ያለ ክብርና ምስጋና ይገባቸዋል። በጣም እናመሰግናለን። አሁን የ2017 ቤስት 10 ተጫዋቾች ለመጀመሪያ ጊዜ ነው የምንሸልመው። የሽልማት ነገራችን ላይ ብርታትም ይሆናል ብለን ስለምናስብ የሚገርማችሁ ነገር ስም ዝርዝሮችን በአጠቃላይ ለምስጋና አላሳየሁትም፣ ምክንያቱም እሱም ተጫዋች ስለሆነ ማለት ነው። የእኛ ካምቦሎጆ ሜዳ ባለቤትና ስራ አስኪያጅ አቶ ዘላለም ደበበ ወደ መድረክ ጋብዛል። እንዲሁም ደግሞ የዋናው ትጥቅ አምራች ድርጅት ዋና ስራ አስኪያጅ ደግሞ አክሊሉን እንደዚህ ወደዚህ። እነዚህ ሁለት አካላትን በተለይም እኔ ከ14 ዓመት ውስጥ ኦልሞስት ወደ 10 ዓመቱን ተጫውቻለሁ። ባልተመቸ ሜዳም ተጫውተናል። ዘንድሮ ላይ ግን አዘጋጆቹን በጣም የምናመሰግንበት አንድ ጎን መውደቅ በማያሰጋበት ምቾት ባለበት ሁኔታ ላይ ውድድሩ እንድናደርግ ያደረጉት። ይህንን ደግሞ ምንም እንኳን ክፍያውን የተፈጸመው በሌላ መልኩ ቢሆንም ይሄ ሜዳ መገኘቱና መፈቀዱ በራሱ ትልቅ ለእኛ ምቾትን ሰጥቷልና በጣም ልታመሰግኗቸው ይገባል። አቶ ዘላለምን እንግዲህ ምስጌ እኔ ደግሜ አልናገርም፣ ግን ከእስከዛሬው ከነበረ ከ14 ዓመቱ የሚዲያ ካፕ ውድድር የተሻለ ሜዳ በተሻለ ጥራት የተሻለ ፕሮግራም አድርገናል ብዬ አስባለሁ። አሁንም ሚዲያ ካፕ ይቀጥላል። እሺ፣ አንደኛ ናትናኤል ፍቃዱ ከኢቢኤስ፣ በነገራችን ላይ የምናገራቸው ቁጥሮች ደረጃዎቹን አይወክሉም፣ መረዳ ነው የምናገረው። በኃይሉ ጂንጋ ከኢቢኤስ፣ በኃይሉ ጂንጋ በኢቢኤስ፣ እንግዲህ እጅግ በጣም አስደምሞናል። ዛሬም የፍጻሜ ጨዋታ ላይ ብዙ ኳሶችን ሲያድን ነበረ። ለእኔ የኮከቦቹ ኮከብ ነው፣ ግን ኮሚቴዎቹ ሌላ ኮከብ መርጠዋል። ኤፍሬም ከፌዴራል ፖሊስ፣ ኤፍሬም ከፌዴራል ፖሊስ ሚዲያ ግሩም ግብ ጠባቂ እንደነበር በደንብ አይተናል። ሞራል ሰጡት እባካችሁ። ፌዴራል ፖሊስን ካነሳን በአንድ ተጫዋች አልተደመማችሁ?
በብዙዎቹ ተደምመናል። መደመም ከሆነ ግን የሚመረጠው የትኛው ነው? ኤርሚያስ ደምሴ። ኤርሚያስ ደምሴ። እኔ አሁንም መደመሜን አላቆምም። ፌዴራል ፖሊስ ይቀጥላል። የእኔ የአሁኑ አይደለም የ3 ዓመት ኮከብ ተጫዋች ነው ግሩም ከፌዴራል ፖሊስ። የአምናው ሻምፒዮን አዲስ ዋልታ ነበር። ዘንድሮ ከፋና ጋር ተቀላቅሏል። ስለዚህ ፋና ብዙ ግምት ሰጥቶት ነበር፣ ግን ቀርቷል። እዚህ ማዕከላችን አላየሁትም። ተወካይ ካለ መጥቶ የወሰደለት ሙባረክ ፋንታው ተወካይ ካለ ያው የፋናው ጋዜጠኛ ግን ለኢቢኤስ እየተጫወተ ያለው ሳሚ አለ። ቀድሞም እኛ ጋር ስለነበረ ነው። በነገራችን ነው አራቱ ውስጥ ከገቡት ቲሞች ልመለስና አሁንም ላለፉት 14 ዓመታት የሚዲያ ካፕ ሲደረግ የመጀመሪያው ላይ ሻምፒዮን ሆኗል። ወንድሙ ከመናኸሪያ ከምርጥ 10ዎች ውስጥ አንዱ መሆን ችሏል። ከ4-3 ቅዱስ አለማየሁ በጣም ሜዳ ላይ አብዶቹ ቅንቶቹ በጣም ይገርማሉ። ቅዱስ አለማየሁ ከ4-3 አሁን አንድዬ 2 ይቀራል። እንግዲህ ብዙ ጊዜ ሜዳ ላይ በሚያደርገው ትግል ሜዳ ላይ በሚያገባቸው ጎሎች ብዙዎቻችን እንደመመጣን አይደለ? የኛው ሀብታሙ አበራ በ14ኛው የሚዲያ ካፕ ላይ ካየናቸው ምርጥ ተጫዋቾች መካከል አንዱ እሱ ነው። ሀብትሽ እንኳን ደስ አለ። አንድ ይቀራል። ሀብታሙ ከቻለ ለምን ተካ አይችልም? ከብስራት ቲቪ ተኬ ሞራል ያስፈልገዋል። ባካችሁ አንድ አሁን እዚህ ጋር እንደሚታይ ታውቃለህ። ይሄን ቡድን አሁን እኔ እያሰለጠንኩት ደግሞ የሆነ ቶርናመንት እንክፈተን። በየቦታው ይምረጡ አላውቅም፣ ግን ባካችሁ ለሁሉም አንድ ጊዜ ከፍ ያለ ሞራላችሁ ስጡልኝ። የኛ ካምቦሎጆ ካፕ የሚላለ አሁንም ይህንን ኢቨንት አዘጋጁልን የሚል ጥያቄ ከባለቤቶቹ መጥቷል። ስለዚህ ስናዘጋጁ ደግሞ ሚዲያ ካፕን ወክለን እነዚህ ተሳታፊዎች የሚዲያ ካፕ ተሳትፎን እናደርጋለን ማለት ነው። በእነሱ እንወከላለን። እሺ ሜዳሊያውን እንዲጋብዙልን የአበሻ ቢራ ፒአርን ማርኬቲንግ ማኔጀርን አቶ አዳነን ጋብዛለሁ። ለዚህ እንዲመጡ ምድር ላይ ድንቅ ስብስብ ድንቅ እግር ኳስን ተጫውታችኋል። 3ኛ ደረጃን በማግኘት ላጠናቀቃችሁት ብስራት ቲቪ እንኳን ደስ አላችሁ እንላለን። በጸባይም በዲሲፕሊንም በፊዚካል ፊትነሳቸውም እጅግ አስገርመዋል። ውድድር ነውና የፍጻሜው ጨዋታ ላይ ተፋላሚ በመሆን ትልቅ ተጋድሎ አድርገው በመጨረሻ ግን በኢቢኤስ ተሸንፈው 2ኛ መሆን ችሏል። የፌዴራል ፖሊስ ሚዲያ 2ኛ በመውጣት የብር ሜዳሊያቸውን በክብር ይወስዳሉ። ሞራል ያስፈልጋቸዋል። ገንዘቡ የት ሄዳል? ስለዚህ አሁንም 3ኛ የወጣው የብስራት ቴሌቪዥን ተወካይ ይምጣና ገንዘቡን ይሰጥ። 3ኛ ደረጃን በማግኘት የ15,000 ብር ተሸላሚ ብስራት ቲቪ። እንደዚሁም 2ኛ ደረጃን በማግኘት የፌዴራል ፖሊስ ሚዲያ የ20,000 ብር ተሸላሚ። ሞራል ስጡልን እንጂ ለተሸላሚዎቹ።
ፌዴራል ፖሊስ ሚዲያ የ20 ሺህ ብር ተሸላሚ። አሁንም ዘንድሮ ለመጀመሪያ ጊዜ ጀመርነው ሽልማት አለ። ያ ሽልማት ምንድን ነው? ሁልጊዜም ኮከብ ወይም ደግሞ የጸባይ ሚዲያ እንሸልማለን አይደለ? አሁን ደግሞ የጸባይ ተጫዋች መኖር አለበት ብለናል። በዚህ ደግሞ እጩ የሆኑ 4 እጩዎች አሉ። ኤርሚያስ ከፌዴራል ፖሊስ፣ ናዲ ከኢቢኤስ፣ ብስራት ቴሌቪዥን፣ ተስፋዬ መንገሻ አሉ። ስለዚህ በዚህ ዓመት ምስጉን ተጫዋች ወይም ደግሞ የጸባይ ተሸላሚ ኤርሚያስ ደምሴ ከፌዴራል ፖሊስ። አስራት ግቦችን ከመረብ በማሳረፍ ለሀብትሻ ለጊዜ ከፍ ያለ ሞራል ስጡት። ትልቁን ድጋፍ ያደረጉልን ከማኔጅመንቱ ከሰራተኞች ከሁሉም ጀምሮ ቢሆንም አቶ አዳነን እና አበሻ ቢራን በጭብጨባ አመስግኑልን። እናመሰግናለን። የዋናው ብራንድ ትጥቅ አምራች ዋና ስራ አስኪያጅን ደግሞ አቶ አክሊሉ በዚህ እንግዲህ ቡድኖች ካሉ ቡድኖቹን ደግሞ የሚመራ አሰልጣኝ ያስፈልጋል አይደለም? የዓመቱ ምርጥ ኮከብ አሰልጣኝ እስቲ ቆይ ያደርጋል። 7 ጨዋታዎችን አድርጎ እውነት ነው። 7 ጨዋታዎችን ካደረገ እሱ ራሱ አንድ ምልክት ነው። እናንተ ግን መገመት ትችላላችሁ? መገመት ትችላላችሁ ወይ? እንድሪያስ ጥበቡ ከኢቢኤስ የ14ኛው የሚዲያ ካፕ ውድድር በነገራችን ላይ ራሱን ብቻ አይደለም ለኮከብነት እንዲታጭ ያደረገው ቡድኑንም ሻምፒዮን ማድረግ ችሏል። የኢቢኤስ ደግሞ የአይቲ ዲፓርትመንት ሄድ ነው፣ ዋና ስር ነው ማለት ነው። ስለዚህ ኪነ ምናልባት በዚሁ ወደ ኮች ዓለም ውስጥ ሊገባ ይችላል። እንኳን ደስ አለህ ኪነ። እንግዲህ ኮከብ ጸባይ ከሸለምን ምስጉን ተጫዋች ኤርሚያስን ካለ ረባሽ እንዳትሸለም ብቻ ጋር ኤርሚያስን እንግዲህ በዚህ ደረጃ ካመሰገን ነው ሚዲያ ደግሞ ያስፈልጋል አይደል? በውድድሩ ላይ 35 ጎሎች ተቆጥሮበት አንድ ቢጫ ካርድ ሳያይ ያጠናቀቀው አራዳ ኤፍኤም የጸባይ ሚዲያ ተሸላሚ አራዳ ኤፍኤም። እኔ የምለው ይህን ሁሉ ጨዋታ ስታደርጉ ምንም ቢጫ ካርድ አላያችሁ ወይስ አልተጫወታችሁ? ለማንኛውም አራዳ ኤፍኤም በባካችሁ በጭብጨባ ይህንን ሽልማት ሰዱልን። በዚህ ጨዋታ ላይ ተካፍሎ ያለምንም ቢጫ ካርድ ማጠናቀቅ በራሱ ትልቅ ትዕግስት ይጠይቃል። አራዳ ኤፍኤም ተወካይ ካለ ከሌለ የአራዳ ኤፍኤም ተወካይ ካለ አሁን እዚች ጋር 3 ዋንጫዎች አሉ። ያው አንዱ እንኳን የኢቢኤስ ነው። 2 ዋንጫዎቹ የኢቢኤስ ሲሆን የዓመቱ ምርጥ ስብስብ 4 እጩዎች አሉ። ያ መናሪያ ኤፍኤም፣ ብስራት ቴሌቪዥን፣ ኢቢኤስ፣ ፌዴራል ፖሊስ እጅግ በጣም አስገርመውናል። የእውነትም ምርጥ ስብስብ ነበራችሁ። ፌዴራል ፖሊስ የፌዴራል ፖሊስ ሚዲያ የ14ኛው የሀበሻ ሚዲያ ካፕ አዝናኙ ሲዝናና ምርጥ ስብስብ በሚል የዋንጫ አሸናፊ ሆነዋል። ሞራል ስትሉ በነገራችን ላይ ቅድም መግቢያ ላይ ጠቅሼዋለሁ። በዚህ ለ1 ወር በቀየ ውድድር ላይ 25 ቡድኖች ተሳትፈዋል። ምድብ 5 ግን እጣ በወጣበት ሰዓት ላይ የሞት ምድብ ነው ተብሎ ከተፈረጁት ወይ ደግሞ ከተመረጡት አንዱ ነበር። ከነዛ ምድብ ውስጥ ፌዴራል ፖሊስ 2ኛ ወጥቷል፣ ኢቢኤስ 1ኛ ወጥቷል፣ ብስራት ቲቪ 3ኛ ወጥቷል። ስለዚህ የሞት ምድብ ምን እንደነበረ ንስር ስፖርት ነው። ስለዚህ እዚህ ምድብ ላይ ለነበሩ ቡድኖች አንድ ጊዜ ከፍ ያለ ምስጋና ያስፈልጋቸዋል። የዓመቱ ኮከብ ተጫዋች ከዚህ ሽልማት በፊት ግን በተለይም አሁን ላይ ውድድሩ በአማራ ሁኔታ እንዲጠናቀቅ ሁላችንም የራሳችንን ስያሜ ማሊያ ለብሰን እንድንጫወት አገር በቀሉ የዋናው ትጥቅ ስፖርት ያደረገልን ትብብር እጅግ ከፍ ያለ ነውና እነሱ በጣም አመስግኑልን።
ለሚዲያ አካላት ልብስ አምራች ብዙ ሲያወራ ያምርበት እንኳን ደስ አላችሁ ለአሸናፊው ለተሳታፊዎች። እኛም ደግሞ አንድዬ እንዲህ እንድናምር እድሉን ስለሰጠን እዚህ ሚዲያ ላይ በጣም አጋር እንድንሆን በጣም ጎበዝ ታታሪ የምር ቁም ነገር አንተም ስላወቅን እግዚአብሔር ያክብርልን። ደግሞ ይቀጥላል ከአመት ዓመት እንደው የሚጣፍጥ ሚዲያ ካፕ እናደርገዋለን። አበሻም ተቀላቅላ እልል ያለ ሚዲያ ካፕ አብራችሁን ስለሆናችሁ ቤተሰብ ስለሆናችሁላቸው እናመሰግናለን። ሌላ እኛም እንግዲህ ላለፉት 1 ወራት እልል ያለ ጨዋታ እልል ያለ ውድድር እንድናሳልፍ አበሻ ቢራ በትጥቅ ደግሞ ዋናው ስፖርት አብሮ ነበሩ። ከልብ እናመሰግናቸዋለን። እነሱ በድጋሚ የአመቱ የ2017 14ኛ አበሻ ሚዲያ ካፕ ኮከብ ተጫዋች ኤርሚያስ ደምሴ ከፌዴራል ፖሊስ፣ ወንድሙ ደግፍ ከመናኸሪያ፣ ሀብታሙ አበራ ከብስራት ቲቪ፣ እምጠራው ነኝ። አራተኛው ናትናኤል ፍቃዱ ከኢቢኤስ። በነገራችን ላይ ናትናኤል ፍቃዱ ነገ ሰርጉ ነው ሲባል እየሰማን ነበር። ባንጠራም ዛሬ ናትናኤል ሰርጉ ነው። የ2017 ኮከብ ተጫዋች ነው ናቲ። የ14ኛው ሀበሻ ሚዲያ ካፕ ውድድር አዝናኙ ሲዝናና በነገራችን ላይ ኢቢኤስ ቴሌቪዥን ዋንጫውን ማሸነፍ እንዲችል ሁሉም የቡድኑ አባላት ትልቅ አገልግሎትና አስተዋጽኦ አበርክተዋል። የናቲ ጎሎች ደግሞ እጅግ ወሳኝ ነበሩ። ከዛ ባለፈ ኳስን እንደሚችላት ሁሉ በቢሮ ውስጥ ጸባዩ በጣም የሚወደድ ከአባቱ ጋር እዛው ቢሮ ውስጥ ትልቅ ግልጋሎት የሚሰጡ አባቱም ከዚህ በፊት በሚዲያ ካፕ ላይ አብሮ ተሳትፏል። አባትና ልጅ በሚል ልዩ ታሪክ አላቸው። የነገው ሙሽራ የዛሬው ኮከብ ናትናኤል ፍቃዱ እንግዲህ በድጋሚ ነው ከ4 ዓመት በኋላ እንደገና ኢቢኤስ ሲያሸንፍ የውድድሩ ኮከብ ተጫዋች መባል የቻለው። ከዚህ በኋላ ግን ምናልባት ናቲ የሚዲያ ካፑ ኮከብነቱ ያበቃና ወደ ክለብ ውድድር ብሄድ ደስ ይለኛል። ስለዚህ የሚመጥኑ ነገሮችን በድጋሚ አሳይቶናል። ሁላችንም ተባብረን ከፍ ወደሚልበት የእግር ኳስ ህይወት ደግሞ ለመምራት እንሞክራለን። እስቲ እዚህ ያላችሁ ሁላችሁም መልካም ጋብቻ በሉት። በድጋሚ መልካም ጋብቻ፣ እንኳን ደስ አለ። እሺ ዋኪል እናመሰግናለን። አሁንም በድጋሚ የዋናው ብራንድ ፒአር ማኔጀርን አቶ አዳነን ወደዚህ ጋብዛለሁ። ስለዚህ አንድ በአንድ ምስጌንም ወደ ቦታው ለመልሰውና ችግር የለም የመጨረሻውን እንቀበላለን ከተረፈ። ስለዚህ ለምን ከምስጌ ከዚሁ አንጀምር? ሁላችሁም አንድ በአንድ 14 የኢቢኤስ ተጫዋቾች ወደዚህ እንድትመጡ። እንዴት አመሻችሁ? ያው የተሳተፋችሁ ሁሉ አሸናፊዎች ናችሁ።
ዞሮ ከመጀመሪያ ጀምሮ እስከዛሬ ድረስ ሁሉም ሰው ጥረት ሲያደርግ ነበር። እንኳን ደስ ያላችሁ ብያለሁ። ዋንጫም የወሰደ የተሳተፈ ሁሉም ለኛ እልል ያለ ተጫዋች ነው። ሀበሻ ባለፈው ቃል ገብተንላችኋል። ይሄ ፕሮግራም እስካለ ድረስ ከፍ ባለ መልኩ ከዋና ስፖርት ጋር ሆነን ከስፖርት ጋር ሆነን ፕሮግራሙ ወደፊትም አጠናክረን እንቀጥላለን ማለት ነው። አደራ የምላችሁ ነገር አንደኛ ስለ ራሳችን እናውራ። የሚዲያ ሰዎች ናችሁ፣ ስለ ራሳችሁ ዝግቡ። ብዙ ያየነው የታዘብነው ነገር በዚህ በአንድ ወር ጊዜ ውስጥ ውስን ሚዲያዎች ናቸው ስለዚህ ፕሮግራም ሲያወሩ የነበሩ። ስለዚህ አሁንም ወጣችሁ ስለ ራሳችሁ አውሩ። አንደኛ። ሁለተኛ እንደ ሰርፕራይዝ ሊሆን ይችላል። ወጥቼ አንዱ ጓደኛዬን አውርቼዋለሁ። ቅድም እዚህ ጋር መጥቶ ሲዘፍን የነበረ ልጅ እስጢፎ ማለት ነው። እስጢፎ አንዴ ወደዚህ ናለኝ አንድ ጊዜ እሺ እስጢፎን ለብቻው ያቆምና ይሄንኛው ማስታወሻ። ከዛ ውጭ ጓደኛዬ 21 ስቱዲዮ አቀናባሪ ኪዳነ ማርያም አድማሱ አሁን ወጥቼ አውርቼው ስራ ከሰራ ዜማና ግጥም ካለው አለው፣ ከሌለው እኛም ስለምንሞክር ዜማና ግጥም ሰርተን ከኔ ጋር ሆነን አንድ ዘፈን እንዲሰራ እናግዘዋለን ከኪዳነ ማርያም ጋር ማለት ነው። ስለዚህ እኛ እንደ ሀበሻ እንደ ልል ያለ ሽልማት በግሌ ደግሞ እንዳዳነ ከኪዳነ ማርያም ጋር ሆነ አንድ ጥሩ ዘፈን ሰርተህ በዚህ ለአድማጭ ተመልካች እንድታቀርብ ቃል ገብተናል በእናንተ ስም ማለት ነው። እናመሰግናለን። ስለዚህ ምናልባት ሁላችንም ዛሬ ሰርፕራይዝ ያደረገ ወይስ ይዘፍን ነበር? እስቲ ቢሆነ ነገር ነው። ሁላችሁንም ከመጣው አይቀር ግን ያው ናትሻ የዘመን የብቸኝነቱ አለፈ ሰዓቱ ሳይሞላ በውጥን የኖረ ምኞቴ ነበረ በእግዚአብሔር ፍቃድ ዛሬ ሰመረ። በቃል ኪዳን የታሰራችሁ ጥንድ ርግቦች ሙሽሮች ናችሁ። በቃ እንግዲህ ካሁን ጀምሮ አከተመ የብቻ። ስለዚህ እኔ ጠየቁት በዘፈን መለሰልኝ። በደንብማ ይሄማ ገራሚ ድምፅ አይደል? ሌላ ደግሞ እዚሁ ሰርፕራይዝ ከሀበሻ ጋር ረዥም ጊዜ በካሜራማንነት እየሰሩ ያሉ ፊት ለፊታችን ያሉ ባለሙያዎቻችን በስቱዲዮ ስም ልናገር ተናገር። ኤስቴቲክ ስቱዲዮ ደረጃውን ከፍ ያለ ካሜራ ተጠቅመው ክሊፑን ደግሞ እኛ በነፃ እንሰራለታለን ብለዋል። ስለዚህ ክሊፑ ይሰራል ማለት ነው። ስለዚህ 21 ስቱዲዮ ማለት ምናልባት ተስፋ የታየን የአምሳ ምትኬን የሌሎች እኮ የሆኑ ባኞች ምናልባት በስምስት ከደረሰው የአንድ ሰው ስራ ሰርተዋል። ስለዚህ 21 ስቱዲዮ ቃል ገብቷል። እኔም ቃል ገብቻለሁ። የስፖርትን እናመሰግናለን። እሺ ሁለተኛ የመጨረሻ ዘግቼ ቢቀመጥ ብዬ ነው። ሁለተኛ ነገር ሁላችሁም እናመሰግናለን። እልል ያለ ካምፔን ጀምረናል። እልል ያለ ካምፔን በደንብ እናስተዋውቃለን፣ እንሰራለን። ናቲ ደግሞ አይኔን እያየኝ ስለሆነ ቅድም ውጭ ሆነን ትንሽ አውርተናል። ለናቲ ለመልሱ እዚህ አዲስ አበባ ላይ የሚሆን ለተጠራው ሰው መዝናኛ የሚሆን ንጉስና ሀበሻ፣ ከዛ ውጪ ከአንድዬ ጋር ተነጋግረን እዚህ ጋር የነበረው ባንድ ተደራድረን ለመዝናኛነት ባንዱ እናቀርብልሃለን ማለት
አዲሱ ሙሽራ እንግዲህ ነገ ደስታን በሚገባ ሁኔታ ታሳልፋለህ። የዋንጫው ተሸላሚ ኢቢኤስ እንዲሁም የስንት ብር ተሸላሚ? የ45,000 ብር ተሸላሚ ኢቢኤስ ቴሌቪዥን። የሀበሻ ሚዲያ ካፕ 11 ሲዝናና የውድድሩ አሸናፊ ኢቢኤስ ቴሌቪዥን። የሀበሻ ሚዲያ ካፕ 11 ሲዝናና አሸናፊ